ይከፍላል። ይሄ ስራ ታውቃለህ እዚህ ዓለም ላይ ይከፍልሃል። የትም ማታገኘው እንትን ነው የምታስተናግድበትና ብዙ አይነት ገጠመኞች አሉ በዚህ ስራ ላይ። እንዲያውም አንዴ ምን ተፈጠረ መሰለህ? ይሄን አጋጣሚ ላውራ። አዎ እንዴ አንድ ስለኔ ቄስ ሳወራ አጋጣሚ ሱቄ ላይ መጡ። በዚህ ነበርና አማርኛ አይችሉም። ከትግራይ አካባቢ የመጡ ናቸው። ትንሽ በግማሽ ነው አማርኛ የሚያወሩትና ማን ናቸው? ከትግራይ አካባቢ የመጡ ቄስ ናቸው። እሳቸው መጡና ልብስ አልብሰኝ ብዬ ነው አሉኝ። ምስኪን ሰውዬ ናቸው ማለት ይሄ መረጃ አላቸው ይመስለኛል። አባቶችን፣ የሃይማኖት አባቶችን፣ ኡስታዞችን፣ ቄሶችን፣ እማሆይ መነኩሴዎችን ሁሉ እንደማለብስ መረጃ ይመስለኛል ያላቸው ይመስለኛልና ተጠቁሜ ነው ታለብሳለህ አሉ ተብዬ ነው የመጣሁ ብለው መጡ። ከዛ በኋላ ማለት መጀመሪያ ካሉበት እንትን መውጣት አለባቸው። ከፀሐይ ነው የመጡት። አጠገባችን ቁጭ ብለን አወራን፣ ሳቅን። እንዲረሱት ካሉበት እንትን እንዲወጡ አደረግን ስራ ባልደረቦች ጋር በመሆን መጨረሻ ላይ እስኪ ምረጡ፣ የፈልጋችሁትን ምረጡ ላልብሳችሁ አልኳቸው። ከሱቄ ስለመጡ ወስጄ ስላላልብስኳቸው የኔ ምርጫ አይሆንም። ብዙ ጊዜ እየዞርክ በየመድረኩ በየእንትኑ አለብሳለሁኝ፣ ግን የኔ ምርጫ ነው የሚሆነው ያኔ ምናልባት ሀሳብ ከቀየሩ። ግን እኒህ ሰውዬ ሱቄ ድረስ መጥተው ስለሆነ አልብሰኝ አሉኝ። ምረጡ የፈለጋችሁትን ልስራላችሁ አልኳቸውና ከዛ ጣቃ ተደርድሯል። ማአት ጣቃ መወሰን ከበዳቸው። በቃ ሳያቸው ይሄ የጠመጠሙት ረጅም መጠምጠም ያለ አይደለ? እሱን መስጠት ፈለኩ። እላያ ላይ አልቋል፣ ቁርጥርጥ ብሏል። ፎቶ ቪዲዮ አለ ያሳያለሁና አወረድኩኝና ጣቃ የኛ ሸኾች በነገራችን ላይ ይሄ እንትን አለው። ይሄ 5 ክንድ 7 ክንድ እያለ ነው የሚሄድ በዚህ በመከንዳት ወይ ደግሞ በሜትር 3 ተኩል 2 ተኩል እስከ 11 ሜትር ምናምን ይሄዳልና ለካ እናንተ በጣም ረጅም ነው ክርስቲያኖች። ከዛ ጣቃውን አወረድኩኝና የሚበቃቸውን ያክል ይወሰዱ ብዬ አሰብኩኝና እሳቸው እየተሳቀቁ ግን ይሄ ሙሉን መሆን ያለበትን የምትጠቀሙትን ተጠቀሙ አልኳቸውና ከሰው በቃ እንደዚህ ይከነዳሉ፣ ይሰፍራሉ ቀና ብሎ ያኛል። እኔ ደግሞ ጣቃውን ይዣለሁ እበለብላለሁ፣ ጣቃውን አንከባልላለሁኝና በቃ የተወሰነ ተጠቀሙ ነው ያልኳቸው። ግን እሳቸው በቃ በእያንዳንዷ ሲሰፍሩ እየተሳቀቁ ነው። መጨረሻው ላይ ደረሱና ቆረጥኩላቸው። ደስ እያለኝ ነው የሰጠኋቸውና ከዛ የመጠምጠም እንትን ሲያዩት አሳሳቸው ይመስለኛል። መልበስ ፈለጉ። ቪዲዮ ላይ ያለ አሳያለሁና በቃ ከዚህ አልተመጠሙ ሌላ ቦታ ጠበት የሆነች እናት